ሄጄ የዘፈንኩት የማህሙድ አህመድን ዘፈን ነው። ትዝትዝ እያለኝ የሚለው ዘፈን ነው። የመጀመሪያ መድረክ ላይ የወጣሁበት ፐርፎርማንስ ጊዜ ነበር። በኢትዮጵያ አይደል ጊዜ የመጀመሪያው ፐርፎርማንስ አድርጌ የተሰማኝ ስሜት በጣም እጅግ አስቸጋሪ ነበር። ምናልባት እሱ ሊሆን ይችላል። ግጥም ብቻ ሳይሆን ዘፈንም ጠፍቶብኝ ያውቃል። እንዳጋጣሚ ያው የሌሊት ስራ ስለሆነ የክለብ ስራ እኔ ገና አልተላመድኩትም ያኔ የክለብ ስራና ጠረጴዛ ላይ ተኝቼ ነበርና ልክ ዘፈኑን ሲገቡልኝ የገቡት ዘፈን እንዳጋጣሚ ትዝታ ያረጅም የጋሽ ሚሌ ኮስናቸው ዘፈን ነውና እኔ ቀጥታ ቀስቅሰው ዘፈን ተገብቷል ምናምን ብሎኝ ወደ ስቴጅ ሲሄድ ሄጄ የዘፈንኩት የማህሙድ አህመድን ዘፈን ነው። ትዝትዝ እያለኝ የሚለው ዘፈን ነው። እንደዚህ አይነት አጋጣሚዎች ብዙ አሉ። ኢትዮጵያን አይድል ያስመዘገበችኝ እናቴ ናት። ያው የኢትዮጵያን አይድል በሰዓቱ በክፍለ ሀገር ላይ ፕሮሞሽን ይሰራ ስለነበረ በዛ እሱን ሰምታ ነው እናቴ በምዝገባውን እንድመዘገብ የላከችኝ። እናቴ ነች ያስመዘገበችኝ ማለት ነው። ኢትዮጵያን አይድል ጆርኒው በጣም አሪፍ ነበረ። ኦልሞስት ወደ 3 አመት ገደማ ነው የፈጀው። በጣም ትልቅ ኤክስፒሪየንስ ያገኘሁበት ውድድር ነው። አሪፍ ነበር። በቅርቡ ኮንሰርት አዘጋጅተናል። በቅርቡ የሚደረግ ኮንሰርት አለ። አይ ቲንክ በደንብ በጥሩ ሁኔታ አዘጋጅተናል። ጥሩ የሆነ ፐርፎርማንስ ይኖራል። ከኦዲየንስ ጋር በደንብ ጥሩ የሆነ ግንኙነት የምናደርግበት ቆንጆ የሆነ ኮንሰርት አዘጋጅተናል። በዚሁ አጋጣሚ ሁላችሁንም ለዚህ ፕሮግራም ጋብዣችኋለሁ።